አብዛኛው ወጪ ማለት በሚባል ደረጃ የቲኬት ወጪ ትልቁ ወጪ እሱ ነው። ኢንሹራንስ የሚከፍሉት አሰሪዎች ናቸው። የመዳረሻ ሀገር ላይ ያሉ አሰሪዎች ከዜጎች የሚጠበቀው የፓስፖርት እና የጤና ምርመራ ተወሰነ ደረጃ ያሻራ እዚህ ግባ የሚባል አይደለም እሱም ቢሆን ከዛው ዜጎች የሚያወጡት ወጪ የለም። አንዳንድ ህገወጥ በሆነ መንገድ ገንዘብ የሚሰበስቡ አካላት ግን ከ60 እስከ 80 ሺህ ይቀበላሉ። ዜጎች መብታቸውን አውቀው ይሄን ማድረግ አይኖርባቸውም። የሚዲያ አካላትም በዚህ ረገድ ትልቅ ሚና ይኖራቸዋል። ህገወጥ አማራጩ ብዙ አላስፈላጊ ውጤቶች አሉት። እስካሁን ባየነው ብዙ ቤተሰብ መርዶ የተረዳባቸውን አጋጣሚዎች እናስታውሳለን። ልጆቻችን የባህር ሲሳይ የሆኑበትን አጋጣሚ ለህገወጥ አዘዋዋሪዎች ተጋልጠው አካሎቻቸውን ያጡባቸውን አጋጣሚዎች እናስታውሳለን። ይሄንን ለማስቀረት የሁሉም አካላት ኃላፊነትና ግዴታ ነው ብለን እናምናለን። የተወሰኑ አካላት ብቻ ሊወጡት የሚገባ ጉዳይ ነው ብለን አንወስድም።